እንግዲህ ዛሬ የዓለም አእምሯዊ ንብረት ቀን ነው። ለዛ ነው የተሰባሰብነው። መሪ ቃሉም IP ኤንድ ሚውዚክ ይላል። ሙዚቃና አእምሯዊ ንብረትን የተመለከተ ነው። አእምሯዊ ንብረት ቀን በዓለም አቀፍ ደረጃ ለ25ኛ ጊዜ በሀገራችን ደግሞ ለ23ኛ ጊዜ እየተከበረ ይገኛል። የዘንድሮ የዓለም የአእምሯዊ ንብረት ቀን የሙዚቃ ዘርፍ ወሳኝ ሚናና የሙዚቃ ፈጣሪዎችን የአእምሯዊ ንብረት መብቶች የመጠበቅ አስፈላጊነትን በማጉላት እየተከበረ ነው የሚገኘው። አእምሯዊ ንብረት መብቶች ከሆኑት መካከል የቅጂና ተዛማች መብቶች በተመለከተ ገዢ ሕግ አዋጅ 410/96 እና የተሻሻለው አዋጅ 872/2007 ነው። በአእምሯዊ ንብረት ቅጂና ተዛማች መብቶች የኪነ ጥበብ፣ የሙዚቃና ሌሎች ተመሳሳይ ፈጠራ ስራዎች የባለቤትነት መብት እንዲጠበቅ መደረጉ ሙዚቃን በመጠቀም በመሸጥና በማስተዳደር ረገድ ተመጣጣኝ የሆነ የሮያሊቲ ክፍያ ለባለመብቶች እንዲከፈል ያደርጋል። በቅድሚያ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የአእምሯዊ ንብረት ባለስልጣንን፣ ሰላም ኢትዮጵያን፣ ዩኔስኮን እና ኢትዮ ቴሌኮምን በጣም ይህን የመሰለ የተሳካ ኤስቴቲካሊም በኮንቴንትም በጣም የሚያምር መድረክ ስላሰናዱ እና ደግሞ ይህን ቀን ስለሚከበር የአእምሯዊ ንብረት ቀን ስለሚከበር እነዚህ አካላት በጣም መመስገን አለባቸው። እነሱን በማመስገን ጀምራለሁ። አመስግኑልኝ። ዘመን ከማይለውጣቸው በዘመን ከማይለወጡ ጥያቄዎች መካከል አንዱ ለኔ የአእምሯዊ ንብረት ጉዳይ ነው። ለሙዚቃ በተለይ እንደውም ጭራሽ ከዘመን ጋር እየተራቀቀ ከሚመጡ ቴክኖሎጂዎች ጋር የጥያቄው ውስብስቦች እየሰፋ እየረቀቀ እስከ ዛሬ ከወጡት ህጎች የበለጠ ሌላም አይነት የህግ ማዕቀፍ እየጠየቀ የሚሄድ ጉዳይ ቢኖር የአእምሯዊ ንብረት ጉዳይ ነው። በተለይ ለሙዚቃው አእምሯዊ ንብረት ወይም የፈጠራ ውጤቶችን እንደ ገንዘብ፣ እንደ ንብረት፣ እንደ ሀብት ካለ መቁጠር የተነሳ የሚፈጠሩ ናቸው። ብዙውን ጊዜ ስልጣን ኖሯቸው ይህንን ነገር ለማስተካከል አቅሙ ያላቸው አካላት የጉዳዩን ምንነት ጠንቅቀው እንዲረዱት ማስተማር ያስፈልጋል። ፖሊስም፣ አቃቤ ህግም፣ የዳኝነት ስራ ላይ ያሉት ፍርድ ቤቶችም ይህን ነገር ጠንቅቀው እንዲያውቁት ትልቅ ስራ መሰራት እንደሚኖርበት እናምናለን። ባለቤቶችን በተመለከተ ወይም ባለመብቶችን በተመለከተ ግን ከዚህ ባለፈ ብዙ አልፈን ተራምደን የምንሰራው ስራ በህግም የተሰጠን ስልጣን ስላይደለ ብዙ አያራምድም።